የዕለቱ እየወጡ የሚገኙትን ስፖርታዊ መረጃዎችንና እንዲሁም ዛሬ ሰኞ ማለት ነው በይፋ እንግዲህ የዝውውር መስኮቱ መከፈቱ ተሰምቷል ማለት ነው። ይህንን አስመልክቶ የጀርመኑ ኃያል ክለብ ባየር ሙኒክ ማለት ነው ሞሮኮያዊውን አጥቂ እስማኤል ሳብሪን ማስፈረማቸው ተሰምቷል ማለት ነው። ይህንን አስመልክቶ እንግዲህ ኦሊሴ ሊለቅም ላይለቅም ይችላል የሚባል ጭምጭምታ ወሬዎች እየተሰሙ ይገኛል። እስማኤል ሰብሪ ለባየር ሙኒክ መፈረሙ ይፋ ተደርጓል። ቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው ሮበን አሞሪ በኤስ ሚላን ቤት ውስጥ አሰልጣኝ ሆኖ ሂርዊጎ መባሉ በአሁኑ ሰዓት ላይ ተሰምቷል ማለት ነው። ከዚህ በፊት እንግዲህ ማንቸስተር ዩናይትድን ከለቀቀ በኋላ አንድም ስራ እንግዲህ ሳያከናውን ነበረ። ነገር ግን አሁን የጣሊያን ሴራውን ኤስ ሚላንን መረከቡ በአሁኑ ሰዓት ላይ ተሰምቷል። ማንቸስተር ሲቲው ተከላካይ ገቫርዲዮል በማንቸስተር ሲቲ ቤት ውስጥና ከኤንዞ ማሬስካ ጋር መስራት እንደሚፈልግ እንግዲህ ተናግሯል። ይህንን አስመልክቶ እንግዲህ ኮንትራቱን ወደ 5 ዓመት አራዝሞታል ማለት ነው። በማንቸስተር ሲቲ ቤት ውስጥ የ5 ዓመት ኮንትራት ተፈራርሟል። ፋብሪዞ ሮማኖም ሂርዊጎ ብሎታል። ከዚህ ቀደም እንግዲህ ማድሪዶች እንግዲህ ገቫርዲዮልና ካላፊዮሪን ሲፈልጉ እንደነበር ይታወቃል። ያለመሳካት ውጤት ላይ ሲደርሱ የቼልሲውን እንግዲህ ኩኩሬላ ማስፈረማቸው ይታወቃል። ገቫርዲዮላ በማንቸስተር ሲቲ ቤት ውስጥ የ5 ዓመት ኮንትራት መፈረሙ ተሰምቷል። ስፔናዊ የተከላካይ ስፍራ ተጫዋች የሆነው ኩኩሬላ በሪያል ማድሪድ ቤት ውስጥ እንግዲህ የ6 ዓመት ኮንትራት እንደፈረመ በአሁኑ ሰዓት ላይ ይፋ ተደርጓል። ሲጂዎች ባርኮላን ለመግዛት የትኛውም ቲም መምጣት ከፈለገ በራቸው ክፍት እንደሆነ በአሁኑ ሰዓት ላይ እየተናገሩ ይገኛሉ። ሪያል ማድሪዶች አሲስት ማናጀር ሳሚ ከዲራን የቀድሞ ተጫዋቻቸውን እንግዲህ ማድረጋቸውና ከጆዜ ሞሪኒዮ ጋር ከዚህ ቀደም እንደሰራ ይታወቃል። ይህንን አስመልክቶ ከጆዜ ሞሪኒዮ ጎን ተቀምጦ አሲስት ማናጀር መሆኑ ተሰምቷል። ለነዚህና ለተለያዩ ስፖርታዊ መረጃዎች ማግኘት ከፈለጋችሁ ፕላስ ምልክቷን ብቻ ይጫኑ።